የአሩን መምጫ ሰዓት ደርሷል። የምጠፋ ይመስል ልትቀበይኝ እዚህ ድረስ መጣሽ? መምጣትን እኔ ራሴ መጥቼ ማየት ነበረብኝ። ደርባን እንዴት ነው? አንተ ሳኔ እዚህ ህይወትን ምንም ልለምደው አልቻልኩ። ምን ላድርግ ብለሽ ነውማ? የምወደው ስራው ነበር። ይሁን፣ በጣም ነው የምወደው እኔ ልጅ። ቤተሰቡን በመምጣት ደስተኛ ይሆናል። አባም ይደሰታል። ከአባት ጋር ያለህን ቅራኔ ለአንድ ቀን እንኳን ብለህ ብትተው ምን አለበት? የተሰርግ ነው። እንደ ቤተሰብ እኮ አንድ መሆን የምንችልበት ብቸኛ አማራጭና በጣም ትንሹ ነገር ነው። መልካም፣ ለአንድ ቀን መቼስ አባቴ ለአንድ ቀን መቻል ያቅተኝ። አመሰግናለሁ እኔ ልጅ። እኔም ለገን ከልጄ ጋር መቼ ነው ጊዜ የሚኖረኝ? የሰርግ ማግስት አመቻቹን ወደ ናይሮቢ በራለሁ። ሊሆን ማግኘት አለብኝ። የኔና የአባባን ነገር ታውቂው የለ? አባት ጋር ያለህን የበዛ ፍርድ ብትተው ምኞቴ ነው። እመነኝ ልጄ፣ አባት በጣም ይወዳል። እሱ በአለም ላይ አንድ ሰው ብቻ ነው የሚወደው። ያ ተወዳጁ ሰው እሱ ራሱ ብቻ ነው።
ውሻ ልጅ ገንዘቡን የታደረገው እባክህ ሰመረ እንዳትገለኝ። ልመናውን ገንዘቡ የት እንዳለ ብቻ ተናገር። ከዚህ በኋላ ከጮሽ አንጎልሽን ነው የማፈርጠው። ውጭ ከዚህ እባክህ ሰመረ። ማን እንደመጣ ግምት? ሞልቶልህ እኮ በሰርጌ ቀን የምትገኝ አልመሰለኝም ነበር። እንዴ የታናሽ እህቴ ሰርግ ላይ እንዳልገኝ የሚያግደኝ ምንም ምድራዊ ኃይል የለም። የኔ ቆንጆ በጣም አምሮብሻል። እማ ወንድሜ መጣ። አሁን ሰርጌ ሙሉ ነው። የኛ መኖር ጉድለት እንደነበረ ባቅ መቼ ዝር ነበር። ከማል እውነት ብለሻል። እየሞላን ነው ስንል እያጎደልን መሆናችን አልታወቀንም እኮ። ያለ ታላቅ ወንድሜ ሰርጌ ሙሉ አይደለም ያለችው ስህተት ነው። ሁላችሁም የሷ ሙላት እንደሆናችሁ ታውቃላችሁ። አፌ ቁርጥ ይበልሽኝት። ግን አሁንም ድረስ የሚጎል ነገር አለ። ይሄ ሰመረ ሽቶቹንም አበባውንም አላከም። በስራ ብዛት ሁሉንም ነገር በፍጥነት ይጠናቀቃል። ሰመረ ላይ ትልቅ እምነት አለ። ደግሞ ከዚያ በፊት መጠናቀቅ ያለበት ስራ ስላለ እንጂ ሌላ ምንም እክል የለም። ኪያ ሰመረ እኮ ወንድምሽ ነው፣ ልታምኚ ይገባል። የሰመረ ወንድምነት ለኔ በግማሽ ብቻ ነው። ያ ክፉ ልጅ ሰርጌ እንዲያበላሽ አልፈቅድለትም። የኔ ፍቅር የባሏ ዘመዶች ካሁኑ ቅሬታ እያቀረቡ ነው። የሆነ ነገር የጎደለ እንዳለ ተሰምቷቸዋልና የሆነ ነገር ማድረግ ነው እና ምን ይጠበስ? እነዛ ሞኞች ልጄን ለመውሰድ እኮ ሚሊዮኖች ነው ያስከፈልኳቸው። አሁን ሁሉም ነገር እጃችን ውስጥ ነው። ሰውየው እኮ እኔ ነኝ። አባ ገና ካሁኑ ሰርጌን ቅጀት ልታደርገው ነው እንዴ? በፍጹም የተፈሪን ልዕልት ማግኘታቸውን ሊያውቁ ይገባል። ይሄ ነው ፍላጎት። አዎ አንቺን መስማት፣ አንቺን መጠበቅ አለባቸው። አሮኔ ሰሚ አንተ የት ነበርክ? አባ አንዴ ማውራት እንችላለን? መሾካሾኩ በኋላ አይደርስም። እመለሳለሁ። መጋዘን አካባቢ አስቸኳይ ቢዝነስ ገጥሞናል። አባ ሰርጌ ልታበላሸው ነው። እመለሳለሁ አልኩሽ እኮ። ምን ቢልጌትን የምታገቢው መሰለሽ? ምን ያጣድፋል?